ባላወቁት አይግቡ፣ በሰሙት አይፍረዱ። በአሁኑ ጊዜ ብዙ ሰዎችን የታዘቡበት አንድ ትልቅ በሽታ አለ። እሱም ሁሉን አዋቂ ነኝ ባይነት ነው። አንድን ነገር በጥልቀት ሳይረዱ፣ ምንነቱን ሳይመረምሩና የነገሩን ባለቤት ሳይጠይቁ በጭፍን አስተያየት መስጠት የጥበብ ማነስ እንጂ የብልህነት መገለጫ አይደለም። የከንቱነት ምልክቶች። ጥልቀት የሌለው እውቀት። አንድን ነገር ከላይ ብቻ ሰምቶ እንደ ትልቅ ሊቅ መከራከር፣ ለማዳመጥ አለመፈለግ፣ ሌላው የሚለውን ከመስማት ይልቅ የራስን ጫጫታ ማስቀደም፣ በሰው ሕይወት መግባት፣ የማይመለከተን ጉዳይ ላይ ገብተን ዳኛ መሆን። እውነተኛ እውቀት የሚጀምረው አላውቅም ብሎ በማመን ነው። የማያውቁትን ነገር አላውቅም ማለት ትልቅ ትህትናና የክብር ምልክት ነው። ዝምታ ደግሞ ከብዙ ስህተት ያድናል። መናገር ብር ቢሆን ዝምታ ወርቅ ነው የሚለው ለዚህ ነው። አንዳንዴ ዝም የምንለው ስለጠፋን ሳይሆን የምንናገረው ሰው የመረዳት አቅም ስለሌለው ነው። በባዶ በርሜል ውስጥ ድንጋይ ቢጨምሩ ድምፁ ይጮሃል፣ የሞላው ግን አይንጫጫም። ስለዚህ በባዶ እውቀት ከሚንጫጩ ሰዎች ጋር መከራከር ጊዜን መግደል ነው። ከንቱ ውጥረት ውስጥ ከመግባት ይልቅ የራስን እውቀት ማሳደግና በማያውቁት ነገር ላይ ዝምታን መምረጥ የላቀ ስብዕና ነው። ዓለም የሚያስፈልጋት ብዙ ተናጋሪ ሳይሆን ጥቂት አስተዋይ ሰዎችን ነው።